እናማ ወደዚህ ቴንኪዩ። አሁን አውራት ያልኩን ነገር በሙሉ ነገራት። አብርሽ ምን ነው ሊያወራሽ የምፈልገው ነገር አለ ዛሬ እና ያወራሽ እና ሊነግርሽ ነው የጠራሽ። አይ ድንዝዝ ብሎብኛል። ሰላም ነው? የሉንታ ያጠቃዋለሁ። ምን ማድረግ ይቻላል? ይስተካከላል። ይሄን ባህሪ በይሉንታ የሚኮንና የሚኖር ህይወት የለም ከዚህ በኋላ። ምንድን ነው አልገባኝም። አስረዱ። ምን ሆነ ነው አብርሽ? እናስረዳት ታስረዳታለህ። አብርሃም ምን ሆናችሁ ነው? ምንድን ነው እንደው ታውራኝ የፈለግከው? እኔን አስረዳለሁ ከከበደ። ዛሬም ቢሉንታ ላይ ነክ፣ ዛሬም ውለታ ላይ ነህ። አብርሃም አንተ ብዬ ነው አይደል የመጣሁት? የሆነ ነገር በለኝ እንጂ እዚህ የቆምኩበት ምክንያት ምንም ሊገባኝ አልቻለም። በጣም ጥሩ። አንተ ጋር ነገርካት፣ እኔ ንገራትና ከዛ ቪዲዮ ልኬላት ትሄድ። አብርሽ ንገረኛ። ምን ሆነሃል? ከዚህ በኋላ እናንተ አንገናኝም እና ይህን ነገር ልነግርሽ ነው ዛሬ ጠራሁሽ። ከዚህ በኋላ የሚያገናኘን ነገር አይኖርም። አንቺም የራስሽን ህይወት ኖሪ፣ እኔም የራሴን ህይወት እኖራለሁ። አልገባኝም። አንገናኝም ማለት ምን ማለት ነው? አብርሃም ነው አልገባኝም። ማሳና እዛው ርቀትሽን ጠብቀሽ እጁ ልቀቂው። አልገባኝም። አብርሃም ምን እያልከኝ ያለው? እስቲ ልቀቂው። ምን ሆናለሽ? ራቅ ብለሽ እዛው ርቀትሽን ጠብቀሻል። እሱን ብዬ ነው የመጣሁት። ሰሚያለሽ? እሱንም ብለሽ ሆነ እያልከኝ ያለውን ነገር አንዴ ድገምልኝ። አብርሃም ከልብ ነው እንደዚህ የምትለኝ? ከልቡ ነው። ማግኘት አንቺን አልፈልግም ያልክ አብርሃም የምርህ ነው እንደዚህ የምትለው? ያው ሊለቅ የገባልኝ ቃል አንዴ ነው። ርቀትሽን ጠብቀሻል። ማውራት ከሆነ የምትፈልጊው ርቀትሽን ጠብቀሽ እዛ ሆነሽ ካሁን በኋላ ዛሬ ላይ ምናልባት ፍላጎትሽን አሳክተሽ ሊሆን ይችላል ምናምን፣ ግን ደስተኛ ህይወት ልትኖሩ እንዳልሆነ በጣም ግልጽ ነው። እና አታስቢ። እኔ አንቺ ነገር አላስገረመኝ። አብርሃም ይሄ ማለት ነው እኔ ገና ደስተኛ ሆኜ መጀመሪያ በጣም ደስተኞች ነበረን፣ እግዚአብሔር ይመስገን። ነገሮችን ልክ ጨርሰን ስንመጣ ትዳራችን ሰመረ አማረበት ብለን ስንመጣ እግዚአብሔር በሌላ በረከት ሲባርከን፣ ሰይጣን ደግሞ አንቺን ተመስሎ ይሁን አንቺን ተክቶ ይሁን አላውቅም፣ አመቱ ሙሉ እየበጠበጠን ኖረ። አሁን ደግሞ ያ ወጣ። እንደዚህ መሆኔን ትፈልገዋለህ? ሲወጣ በቃ ማለት እየለመንኩ ልኖር አልፈልግም፣ ግን ይህን ነገር ካንተ አልጠብቅም፣ እግዚአብሔርን ካንተ አልጠብቅም። በቃ አይዞሽ። በእንደዚህ አይነት መልኩ እኔን ከህይወትን ለማስወጣት የምትሞክርበት መንገድ እንኳን ልክ አይደለም። ቢገባክ ብትረዳ ነገሮችን ገባ። እውነት እንደዚህ በዚህ ልክ ሌላ ሰው አፍቅሬ ሊኖር ብችል ጥሩ ነበረ። ለመጅ ይለመዳል እኮ ቀላል ነው። አንቺ ደግሞ ብዙ ጊዜ ባለ ትዳሮችን ለምሳሌ የምታፈቅሪ አንድ ብላ ይጠፋ። አብርሃም የምትለኝ ነገር አለ። እግዚአብሔር ነገሮችን ህይወትክን ያስተካክልልክ። አላውቅም ያሰብከውን ያሳታል፣ ግን ደግሞ ሁሉም ሰው አንድ ምነግርህ ነገር አለ። አብርሃም ስማኝ። አይሰማሽም? ስማኝ አብርሃም፣ ቀና በል። አይሰማሽም? አታስጨንቅ። አይፈልግም መስማት። አይገባሽም እንዴ? ሁሉንም ሰው ባለበት አታገኘውም። እሺ አብርሃም ሰማኝ። ሁሉንም ሰው